Regarde, c'est comme ça en fait. Okay. Shiro. Shiro. እኔ répète après. እኔ ሽሮ በጣም ነው የምወደው የምወደው አሁን ሰዎች በዚህ ተራራ ላይ ወጣው ላይኛውን ክፍል ማየት ቢፈልጉ ምንም መወጫጫ የለውም። በሚገርማችሁ ሁኔታ አለቱን በስተውት በዚህ መልኩ ብረቱ ተዘጋጅቷል ማለት ነው። እንደዚህ ሰዎች ያለ ችግር ይወጣሉ ይወርዳሉ ማለት ነው። ሰላም 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 የቤተ አሮን ቤተሰቦች፣ ዛሬ ያለሁት ካንቶን ዡራ ከስዊዝ 26 ካንቶን አላት። የስዊዝ የመጨረሻው ካንቶን ያው ኮሚን ወይም ደግሞ ክልል እንደማለት ነው። አሁን እዛ ነው ያለሁት። በዚህ ቦታ እንግዲህ የምታዩት ተራራ ላይ ነው። ከታች ዡራን ስንመለከት የዡራ ዋና ከተማዋ ዴልሞ ይባላል። አሁን ያለነው ዴልሞ ነው። የዴልሞን ሞንታኝ ተራራ ላይ ነው ያለነው። ወጣን እንግዲህ ከተማዋ ምን እንደምትመስል ስለዚች ከተማ እንዴት እንደተመሰረተች ለምሳሌ እቺ የመጨረሻዋ ከተማ በ1979 ዓመተ ምህረት ነው። የዛሬ ኦልሞስት 47 ዓመት ማለት ነው። ከብዙ ክርክርና እልህ አስጨራሽ ጉዞ በኋላ የራሳቸውን ካንቶን መስርተዋል ማለት ነው። ከመሰረቱም አሁን 47 ዓመታቸው ነው። በዚች ሲቲ ወደ 75000 የሚሆን ነዋሪዎች ይገኛሉ። እውነት ለመናገር በጣም ነው የሚያምረው። እንደምታዩት ዛፉ እንግዲህ አሁን ፕሪማቬራ ነው አይደል? አሁን የመጀመሪያው እንግዲህ ወደ ሙቀት ሲዝን እየወጣን ስለሆነ ዛፎች ገና በደንብ አላበቡም፣ እየወጡ ነው። አሁን ወደ በጋው እየሄድን ስለሆነ ግን እንደዚህም ሆኖ በጣም ነው የሚያምረው። ድባቡ ደግሞ ዛሬ እንግዲህ ፀሐይም አለ ያምራል። ላይ እንወጣና በድሮን ደግሞ ከላይ ወጠን ከተማዋ ምን እንደምትመስል እናያለን። እስከዛው ድረስ ከኔ ጋር አብራችሁ ተጓዙ። አሁን ደግሞ ከምድር ጠለል እንግዲህ ወደ 800 ሜትር ወጠን የዡራን ዋና ከተማ ዴልሞን ለማየት እንግዲህ በዚህ መልኩ ወጠናል ማለት ነው። የዡራ ዋና ከተማ እንግዲህ መናገሻቸው ማለት ይቻላል። እዚህ አሁን እዛ ጋር እያሳየዋችሁ ያለሁት ቦታ ነው። በጣም እጅግ የሚገርም መልክዓ ምድር ነው ያለው። ያው ዡራን እንደምናውቀው በታሪክ በጣም በእርሻ ይታወቃሉ። ትልቁ ዋናው ሌላው በሁለተኛው ስዊዝ እንደምትታወቀው በሰዓታቸው ደግሞ ዡራ የተለየ ሰዓትም ምርት አላቸው። ላይክ እንደ ጄኔቭ እንደ ዙሪክ ማለት ነው። ከዛ ባሻገር ደግሞ ለየት የሚያደርጋቸው በኋላ ላይ ያሳያችኋለሁ ስዊዝ ኩቶ ይባላል። የስዊዝ ቢላ ነው የሚባለው። ነገር ግን በውስጡ ብዙ አይነት ያለበት ብዙ አይነት ለምሳሌ መቀስ አለው፣ የቢራ መክፈቻ አለው፣ የወይን መክፈቻ አለው። እንደዚሁ ራሱን ኩቶ የተለያየ ኩቶ የጥፍር መቁረጫ አለው፣ መሞረጃ አለው። ማአት ነገር ነው ያለውና እሱንም ጨምሮ የሚመረትበት ሀገር ነው። This is the Swiss Army knife, and it's not just a pocket tool. It's something that fundamentally changed our relationship with functionality, became an icon, and accidentally created an entirely new product category. በእውነት ለመናገር እጅግ ነው የሚያምረው። እንግዲህ እዚህ ብዙ ከተማዎችን ነው ዡራ አቅፎ የያዘው ማለት ነው። እና አሁን ያለነው የዡራ የብዙዎቹ ከተማዎች ዋና ወደ ቁንጮ ወደ ሆነችው ዴልሞ ላይ ነው ያለነው። እንግዲህ ብዙ ናቸው።
ወደ 53 የሚሆኑ ሲቲዎች አሏቸው ማለት ነው። እዚህ ጋር እንደምናየው እያንዳንዳቸው ተጽፈዋል። አንዱ ከአንዱ እንዴት እንደሚለይ በሚገርም ሁኔታ ተጽፏል ማለት ነው። እዚህ ጋር እንደምንመለከተው እዚህ ጋር 800 ሜትር ላይ እናያለን። እዚህ በጣም የሚያስደስታችሁ በጣም የሚገርማችሁ ትልቁ ነገር በእውነት ለመናገር አሁን እዚህ ጋር ያለንበት 20 ኪሎ ሜትር በዚህ በኩል ፈረንሳይ ነው። ትንሽ ነድተን ፈረንሳይ እናገኛታለን። ወደዚህ ሳይድ ደግሞ 40 ኪሎ ሜትር ነድተን ደግሞ ጀርመን እንገባለን ማለት ነው። ጁራ ሁለት ቋንቋ ይነገራል። ያው ስዊዝ እንደምታውቁ 4 ቋንቋ አለ። ከአራቱ አንዱን ስፔሻሊ በብዛት እዚህ የሚነገረው የተወሰነች አንድ ቪል ነች እንጂ ፍሬንች ነው የሚናገሩት። የፍሬንች ተናጋሪዎች ናቸው። ሌላው እዚህ ጋር አብረን የምናያይዘው ምንድነው እነዚህ በጣም ሰፊ ነው እውነት ለመናገር ማለት ነው። በጣም በምርት ይታወቃሉ። ሀብታሞችም ናቸው። እንግዲህ ሀብታቸው እንዴት ብለን እንደምናየው አልናቅም። በጣም ደስ የሚል ድባብ ነው ያለው እውነት ለመናገር። ያው ኢትዮጵያን ብዙ እንደዚህ ተራራዎች አሉና እንዳልኩት ብዙ ጊዜ ከኢትዮጵያ ጋር ብዙ የማያይዛት ነገር አለ ስዊዝ ማለት ነው። ይሄን ይመስላል እንግዲህ የተመለከታችሁት ያላችሁ የአሮን የቭሎግ የዩቲዩብ ቻናል ነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉን፣ ሼር አድርጉልን፣ ላይክ በማድረግ ይሄንን ቻናል እንድታበረታቱን። ገና ብዙ ስለዚህ ማውራት የምፈልገው ነገር ይኖረኛል ማለት ነው። ስለሆነት ለመናገር እንግዲህ እንዳያችሁት ሰዎች መጣው እዚህ ጋር ለምሳሌ ቤልቪው ይሉታል ላይክ ፓኖራሚክ ማለት ነው። እዚህ ጋር ተቀምጠን መልክዓ ምድሩ ተራራው ከተራራው ዝቅ ስንል ለሰማይ ቅርብ ነው እውነት ለመናገር ላይ ነው ያለ ነው። በመሃል ላይ ደግሞ ደስ የሚል ከተማዋን እንደዚህ አድርገው መስርተዋታል ማለት ነውና ይሄ በጣም የሚያስደስተውና አንዱ ክፍል ነው። ግብአቱ በጣም የተለየ ነው እና ሁላችሁም አሁን እያሳያችሁ ያላችሁት እርግጠኛ ነኝ እንደኔ አሁን ይሄ ለመጀመሪያ ጊዜ ነው። በእርግጥ በብዙ ስራ ምክንያት ወደዚህ ዴልሞን የመጣውባቸው አጋጣሚዎች ነበሩ። ለጉብኝት ግን ይሄ የመጀመሪያው ጊዜ ነውና እናንተም እንድትመጡ ከውጭም ያላችሁ መጣችሁ ጎብኙ። ከተቸገራችሁ እናግዛችኋለን። ከዛ ባሻገር ግን በተለይ እዚህ ሀገር የምትኖሩ በግሩፕ እየሆናችሁ መጣችሁ እንደዚህ ለራሳችሁም ለልጆቻችሁም ብታሳዩ ሀሪፍ ነው ብዬ አስባለሁ እገምታለሁ ማለት ነው። ቀጣዩን ቪዲዮ እንይ። አሁን ደግሞ ለሙከራ ማለት ነው እንግዲህ በጣም በሚገርማችሁ ሁኔታ ስዊዝ ከመወድላቸው ነገሮች በተለይ ወደፊት ሌላም ቦታ ላይ ያሳያችኋለሁ። ተራራው በድንጋይ እንዳይናድ አፈሩ እንዳይሸረሸር የሚሰሩበት መንገድ በጣም የተለየ ነው። እኛ ኢሪጌሽን እንደሚባለው ዛፎችን በመትከል የዛፎቹ ስር አፈሩንና ድንጋዩን አቅፎ እንዲይዝልን እናደርጋለን። እነሱ ግን በሲሚንቶ በብረት እንደዚሁም ደግሞ እንደ ብርድ ልብስ አድርገው ማለት ነው በብረት በተጠላለፈ እንደ ሰንሰለት አይነት ተሰርቶ አንዳንድ ጊዜ አጥር ግቢዎችን በዛ እናጥርበታለንና ተራራውን ይሰሩታል። ወደፊት አሳያችኋለሁ ወይም ደግሞ አንድ ቪዲዮ በእንደዛ መልኩ የተሰራ አሳያችኋለሁና አሁን ሰዎች በዚህ ተራራ ላይ ወጣው ላይኛውን ክፍል ማየት ቢፈልጉ ምንም መወጫጫ የለውም። በሚገርማችሁ ሁኔታ አለቱን በስተውት በዚህ መልኩ ብረቱ ተዘጋጅቷል ማለት ነው። እንደዚህ ሰዎች ያለ ችግር ይወጣሉ ይወርዳሉ ማለት ነው። ይገርማል። ይሄ እጅግ የሚደንቀው ክፍል ነው። አስባችሁታል? እንደው ለሙከራ ነው። እስከ መጨረሻው እንኳን አልወጣም። ይሄን ይመስላል እንግዲህ በዚህ በኩል አድርገው ወደ ላይ መሄድ ለሚፈልግ ሰው ልጆች በተለይ ደግሞ ይዘው ሲመጡ ደስ ይላቸዋል። ያው ልጁንን መንጠላጠል መውጣት መውረድ ደስ ይለናል ነበር እና እንዳይጎዱ ሴፍቲ ነው። በሚገርም ሁኔታ ያው አለቱ ተበስቶ በሲሚንቶ እንደ ኮላት ጠብቀውታል ማለት ነው። ይሄን ይመስላል እንግዲህ ይሄን የምትመለከቱ በጣም እየተዝናናችሁ እንደሆነ ተስፋ አደርጋለሁ። የስዊዝ አሰራራቸው ያው ጣሊያንም ብዙ እንደዚህ አይነት አሰራር አለ ደስ የሚል ማለት ነው። ትንሽ አክቲቪቲ አድርገናል።
በጣም እንግዲህ የሚገርመው አሁንም ጁራ ላይ ያለነው የዴልሞ ተራራ ላይ በሚገርም ሁኔታ እዚሁ ነን። እንግዲህ ታችኛውን ከመሬት ወደ ላይ 800 ኪሎ ሜትር ወደ ላይ ከፍ ብለናል ማለት ነው። እግዚአብሔር ሁላችንም ከፍ ያደርገን። እግዚአብሔር ከተራራ ጋር ቃል ኪዳን አለው ታውቃላችሁና በጣም የሚገርመው እንግዲህ ስለ ስዊዝ ስናገር የስዊዝ ስፔሻሊስት ማለት ለየት የሚያደርጋቸው ነገር በእውነት ባነሳ አሁን እዚህ ከቆምኩበት ቦታ ላይ ሆነን ብንመለከት እንግዲህ ይሄ መቀመጫ ነው። ትልቁን ግንድ ቆርጠው አስተካክለው ሰዎች መጣው እንዲያርፉ ከዚህ ቁጭ ብለው ወደዛ እንዲመለከቱ አድርገው አስማምተው ለህብረተሰቦቻቸው በማሰብ ማለት ነው እንደዚህ ተዘጋጅቷል። ሴም ታይም እዚህ ጋር እንደምታዩት አሁን እንግዲህ ፋየር ለማዘጋጀት እንጨት አሁን ለምሳሌ ለመጥበስ የተለያየ ነገሮች ለማዘጋጀት ሲፈልጉ ሰዎች መጥተው እዚህ ጋር ስጋ ይጠብሳሉ፣ ፒክኒክ ያደርጋሉ ከልጆቻቸው ከቤተሰብ ከጓደኛ ወይም ተማሪዎች ደግሞ ተሰባስበው በግሩፕ ይመጣሉ። አሁን እንግዲህ በጋ እየመጣ ስለሆነ ብዙ ሰው ይሄን ነገር ስለሚያደርግ እንዳይጣሉ አሁን እዚህ ጋር መጥቶ ቀድሞ የባሎን ምልክት አንድ ፊኛም ነፍቶ እዚህ ጋር አስሮ የሄደ ሰው ሪዘርቭ እንዳደረገ ይቆጠራል። ቦንጆር ዲኩስ በዚህ ምክንያት ሰው ይከባበራል። ቀደም እንዳልኳችሁ አንዱ አንዱን የሚያከብርበት መንገድ በስዊዝ ላይ በጣም ነው ደስ የሚለው። እዚህ መጣችሁ የተወሰነ ዘጋው እዚህ መጣችሁ ስጋ መጥበስ ትችላላችሁ፣ ወይም የተለያየ ምግባችሁን አምጣችሁ እየጠበሳችሁ እየበላችሁ እየተዝናናችሁ እዚህ ጋር ይሄን እየተመለከታችሁ በዚህ በኩል ደግሞ ልጆቻችሁ ቀደም ያያችሁ ድብብቆሽ አኩኩሉ ምናምን ላይ ወጣው ወደ ላይ መውጣት ይችላሉ። ደስ ይላችኋል። ስለዚህ ስፔሻሊ እዚህ ስትመጡ በግሩፕ ቢሆን ብቻ ለመምጣት ትንሽ ሞቲቬሽን ያስፈልጋልና ከሁለት በላይ ሆናችሁ ብትመጡ የተወደደ ነው ማለት እንችላለን። አሁን እንበልና እዚህ ጋር መጣን መጥበስ ምናምን ስንፈልግ ከቤታችን እንጨት ማቀጣጠያ ምናምን አይጠበቅብንም። ምናልባት ክብሪት አንዳንድ ማቀጣጠያዎችን ይዘን ልንመጣ እንችላለን እንጂ እዚህ ሀገር በብዛት እንደዚህ ደኑ በስርዓት ስለሚከታተሉት የተበላሸውን ዛፍ ወይም ደግሞ ያረጀውን ቆርጠው አስተካክለው እኔ እስከማውቀው ድረስ በአመታዊ የሚከፈል ትንሽ ብር አለ። ለምሳሌ ሸሚኔ ያላቸው ሰዎች ሄደው ያንን እንጨት በፈለኩበት ሰዓት እንደዚህ የወደቀውን የፈለጉትን ያክል ይዘው መሄድ ይችላሉ ማለት ነው። ስለዚህ እዚሁ ያለውን እንጨት ዝም ብሎ አምጥቶ ጎትቶ አምጥቶ እዚህ ጋር ጠብሶ የምትፈልጉትን ነገር ማድረግ ይቻላልና በጣም ይገርማል። ቀደም እንግዲህ እንዳልኩት ነው እዚህ ስዊዝ በጣም ደስ የሚል የሚያስደስት ባህል አላቸው። አሁን ለምሳሌ ተራራ ላይ ያለ ነው። ከመሬት 800 ሜትር ከፍ ብለናል። በከፍታ ላይ ያለ ነው። ከዚህ ሆነን ታችኛውን ክፍል ከተማውን የጁራን ዋና ከተማ ዴልሞን እያየን ነው ያለ ነው። እዚህ ጋር የምታዩት መቀመጫ ነው። ትልቅ ዛፍ ተቆርጦ በሚያምር እንዳይሰነጠር በደንብ ተዘጋጅቶ ባለሙያዎች ነው እንደሄንን የሚያደርጉት። እንዲሁም ተንሸራቶ ወድቆ እንዳይወድቅ የሆነ ታኮ ሲዞች ይችሉበታል እውነት ለመናገር ማለት ነው። እዚህ ጋር መጠን እንቀመጥና ወደዛ ማየት እንችላለን። የሚያስደስተው ክፍል ነው። ሌላው እዛው ጋር በተያያዥነት እዚህ ሀገር ብዙ ትልቅ ስዊዝ ከምትታወቅበት ደኖቿን ታስጠብቃለች። ያው ስዊዝ በናቹር የምትታወቅበት አንዱ ደኖቿ እንዲቆራረጡ አትፈልግም። ስለዚህ የቤት ችግር ብዙ ነው ያለው ደኖች እንዳይነኩ ስለሚፈልግ ማለት ነው። ስለዚህ ብዙ እንጨት ስላለ እዚህ መጣው ባርቢኪው ማድረግ ይችላሉ። ከቤተሰብ ከጓደኛ ከልጆች በግሩፕ ማለት ነው። ይህን አይነት ማዘጋጀት ይቻላል። ይሄው እንደምትመለከቱት ለመጫወትም ቦታውም በጣም ነው የሚያምረው። እውነት ያለው ድባብ መጣችሁ ስታዩትና በርቀት ስታዩት የተለያየ ነው። ቢሆንም ግን ይክን ፌሌት ይሰማቸዋል ብዬ ተስፋ አደርጋለሁ። ኦኬ ሌትስ ጎ። እንግዲህ አሁን ወዳልኳችሁ ሲቲ ወደ ከተማ ደግሞ ሳንቾርሶን ወደምትባለው እንሄዳለን። ያለ መሄድ ደግሞ የግድ ትንሽ እግር ጉዞ እናደርጋለን ወደታች ለመውረድ። ምክንያቱም መኪናችን ታች ነው ያለው። ቅድም እንደነገርኩት ስዊዝ በህጓም በጣም ነው የማደንቅላት። አሁን እዚህ እግረኛ ብቻ እና ሳይክል የተለያየ እንስሳት ምናምን የያዙ ሰዎች ብቻ ነው መውጣት የሚችሉት እና መኪናችን ታች ነው ያለችው። ወደዛ ለመሄድ እንግዲህ እየተንደረደርን ነው። አብራችሁ ተጓዙ።
እንግዲህ አሁን ደግሞ ወደ ታች ከላይ ነበርን፣ አሁን ደግሞ ወደ ታች እየወረድን ያለነው። እንደምታዩት እኔ ብዙ ቀን የምለው ነገር ነው፣ ታምናላችሁ? አሁን ኢትዮጵያ ውስጥ የሊማ ሊሞ መንገድ እሱን ያየ ሁሉን ያደንቃል እንደሚባለው በጣም ነው የሚያስፈራው አይደለ? እኔ ግን እውነት እላችኋለሁ በስዊዝና በጣሊያን ነው ራሱ ያለ መንገድ አለ ከዚህ አሁን ከምንሄድበት ይላውን ሌሎችን ቦታ ማለት ነውና አስፈሪውን ቦታ የመጀመሪያው ነገር የሚያደርጉት ዋሻውን በስተው ነው። ያው ቱኔል ብዙ አይታችኋል። ሁለተኛው ደግሞ ይህንን መንገድ አርሰው ፈላልተው አስተካክለው ደልድለው በሚያምር ሁኔታ መወጣጫ ሰርተውለት ሰው እንዳይቸገር እቃ ምግብ ምን ይዞ እንዳይቸገር። አሁን እስከ ላይ ድረስ በመኪናችን ወጣን ነበረ። አሁንም እየወረድን ያለ ነው በመኪና ነው። ይሄ ክፍላቸው በጣም ነው ደስ የሚለው። ያው ሊሚት አለ፣ በሰዓት 40 ኪሎ ሜትር ነው መብረር የምንችለው፣ ከዛ በላይ ክልክል ነው። እርግጥ ካሜራ ምናምን ራዳር የለም፣ ግን አንዳንዴ ሊያስቀምጡ ይችላሉ። በዚህ ቴክኖሎጂ ዘመን በተለይ ደግሞ ስዊዝ የምትታወቀው አንዱ በቴክኖሎጂ ነው። በዚህ አጋጣሚና አሁን ወደታችን እንወርዳለን። ታች ጠብቁ። እሺ አሁን ደግሞ ያለነው ኦልድ ታውን ማለት የድሮ ከተማ የዴልሞን ከተማዋን እያየ ነው። አሁን የኦልድ ከተማዋን ምን አድርገውታል? ይሄ እንደ መርካቶ ማለት ነው፣ ቅዳሜ ገበያ እንደሚባለው ሰዎች የተለያየ ምርታቸውን ይዘው መጥተው እዚህ ያቀርባሉ ማለት ነው። ከዛ ይህንን ፍሬሽ እና ምግብ ከተለያየ ገበሬዎች ለምሳሌ ያክል ያመጡትን ለህዝቡ ያመጣሉ። ሰዎች መጥተው ይገዛሉ። እውነት ለመናገር እኔ ብዙ አይደለውም እንደዚህ ይሄን ማርሽን ጠብቆ ለምሳሌ አሁን ምግብ አለ፣ ምግብ አዘጋጅተው የመጡ አሉ። ስጋ አሁን ይሄ የምናየው ስጋ ነው ለምሳሌ ያክል። እንደገና ደግሞ ከተማዋ እንደምታያቸው በጣም ኮብልስቶን እዚህ ጋር እንደምናየው የሚገርም ይዘት ነው ያለው። በጣም ነው የሚያምረው። ሁሉም ነገር አለ። ያው ስዊዝ ሁሌም እንደነገርኳችሁ ስትሄዱ የሚያስደንቀው ክፍል በጣም የምደነቅበት የውሃ ሲስተማቸው ፎንቴናቸው፣ ፏፏቴያቸው እጅግ ነው የሚደንቀው። በጣም ነው የምወደው። በዛ ላይ ደግሞ እዚህ ጋር አስጊጠውታል። ፋውንቴን ብቻ ሳይሆን እዛው ጋር ደግሞ አበባም አለ ማለት ነው። በጣም ነው የሚገርመው። አሁን በጣም ቀዝቃዛን ታውቃላችሁ፣ ገና ፀሐይ እየወጣ ነው እንጂ እጅግ ይቀዘቅዛል። ይሰማል ድምፁ። መጠጣት ትፈልጋላችሁ? እና ይህን ይመስላል። አሁን እንግዲህ ትንሽ ዘግይተን ስለመጣን እውነት ለመናገር ማርሸው ማለት ተነስቷል። የገበያው ማለት ነው። ገበያውን ተነስቷል እንጂ ትንሽ ቀደም ብለን መጠን ቢሆን ኖሮ ብዙ ነገር ነበረ። ያው ይህን ይመስላል። በጣም ነው የሚያምረው እውነት ለመናገር። እንግዲህ በሚቀጥለው ጊዜ ስትመጡ ቀደም ብላችሁ፣ ምክንያቱም አሁን ወደ ግማሽ ሰዓት ስለሆነ የምግብ ሰዓት ነው። አሁን ሁሉም ወደ ቤቱ ገብቶ ምግባቸውን የሚበሉበት ሰዓት ስለሆነ ያው ተነስቷል። ያው በብዛት ቅዳሜ ከጠዋት 7 ሰዓት ጀምሮ እስከ 12 ሰዓት ድረስ ነው ይህንን የሚያካሄዱት። እኛ ግን ትንሽ ላይ ቅድም ያየነውን ቦታ ቆይተን ስንመጣ ዘገየንና እንግዲህ እያየን ያለነው ብዙ ነገሮችን አብረን እየተማረን ያለነው በደንብ እየጎበኛችሁ እንደሆነ ተስፋ አደርጋለሁ። ስዊዝ በጣም ነው የምታምረው። አንዱ ከምታምርበት ነገር ምን እንደሆነ ታውቃላችሁ? የምወደው መንገዱን ብታዩት ምን ሁሉ ነገር ጽዱ ነው። በዛ ላይ ብዙ አርት የሞላበት ነው። በጣም የሚደንቃቸው አሁን በየሄዳችሁበት በ100-200 ሜትር ልዩነት እኔም በጣም ነው የምወደው እውነት ለመናገር። እናንተም ስትኖሩ ወይም ደግሞ ለጉብኝት ስትመጡ በጣም የምትደሰቱበት። አሁን ብርድ ስለሆነ ነው፣ አሰባችሁታል? ሙቀት በሆነበት ጊዜ እዚህ ጋር መጣችሁ በቃ ስትቀመጡ ራሱ ፍሪጅ ውስጥ ያላችሁ ነው መስላችሁ። ውሃው ቅዝቃዜው የተለየ ነው፣ የሚገርም ነውና በጣም ነው ማደንቀው ይህን ክፍላቸውን በእውነት ለመናገር
በጣም ነው የሚገርመው እውነት ለመናገር እንግዲህ ትላንትና ዴልሞዎችን ትመስል ነበረ በዚህ መልኩ ሳይክል ምናምን ነገር ውድድር ያደርጉ ነበረ ስለ እውነት ለመናገር ማለት ነው እያየን ያለ ነው ብዙ ነገር ነው ስለ ብዙ ነገር የምንነጋገርበት የዩቲዩብ ቻናላችን እንግዲህ አሮን ቭሎግ የሚለውን ቤተሰብ በመሆን ሰብስክራይብ በመሆን ሁላችሁም እንድትአበረታቱኝ የሚል መልእክት አስተላልፍላችኋለሁ እና በጣም ሜርሲ ቦኩ ሌላው በጣም የሚገርማችሁ ስዊስ ማለት ነው በጣም የምትደነቁበት ምንድነው በየመንገዱ እንደዚህ አይነት አርቶችን ሰርተው ለኮሙኒ ያበረክታሉ ማለት ነው እንግዲህ ምን እንደሆነ ምን አይነት ሲግኒፊካንስ እንዳለው አላቀም ያው የኔ ይመስላል በዚህ መልኩ አዘጋጅተው አሰባችሁታል ተቀምጧል እንግዲህ ምንድነው የሚለው ኤርት 86 ይላል ሌላ የተገለጸ ነገር የለው እንግዲህ ኮሙን ነው እንደዚህ አይነት ኢንቨስት የሚያደርጉ ሰዎችን ኮሙኒ ከፍላቸዋል አዘጋጅተው አምጥተው በየተለያየ ቦታ እንደዚህ የሌለበትን ቦታ ለከተማ ውበት ተደርጎ በዚህ መልኩ ይቀርባል ማለት ነው እንግዲህ በጣም ነው የሚገርመው ስለ እውነት ለመናገር ከተማዎችን በደንብ እያየናቸው ነው በጣም ያምራል በጣም ቆንጆ ነው እንግዲህ በየቦታው በእውነት ለመናገር በጣም የምትገረሙበት ነገር ቢኖር አንዱ አርቲዛናል ማለት በእጅ የተሰሩ ቅርጻ ቅርጾችን በጣም ያደንቃሉ ያበረታታሉና አሁን እዚህ ጋር መታየት በውድ ዋጋ ነው የሚሸጠው ከአንዳንድ ፋብሪካ ከተሰሩት እቃዎች በላይ ለምን የሚያወጣው ወጪ የሚወስደው ጊዜ ብዙ ስለሆነ ይሄ የሚያበረታቱበት መንገድ በጣም ነው ማደንቀው ስለሆነ ለመናገር ማለት ነው እንዳያችሁት በየመንገዱ ራሱ በኮሚናል ደረጃ ሰዎች እንደዚህ አይነት አርት ያላቸውን ስጦታ ያላቸውን ሰዎች በምን መልኩ እንትን ይሏቸዋል ያበረታቷቸዋል እኔ እውነቴን ነው የምነግራችሁ እኔ አንድ ሰው ሰርቶ ያቀረበ ልጅ አለና በብዙ ሺህ የሚቆጠር ብር ነው የከፈሉት ለምን አይዞ በርታ የማለት ነው ምክንያቱም ክሪኤሽን ነው መፍጠር ስለሆነ ማለት መደጋገም አይደለም አሁን ስዊዝ ኩቶ የሚባለው የስዊዝ ቢላ የሚባለው በፋብሪካ ደረጃ ሚሊዮን ይሰራል ግን ክሪኤቲቪቲው የመጀመሪያው ነው የሚደነቀው የመጀመሪያው ነው የሚከበረው እና አሁን እሱን በማክበር ያን ፎንድ ያደረገው ያን የመሰረተው ሰው በዛ ፋብሪካ ውስጥ እንደ ምሳሌነት ተደርጎ ፎቶግራፉ ይገኛልና እንደዚህ አይነት ሰዎች ስዊዝ ሀገር በጣም ይበረታታሉ ስዊዝ ብቻ አይደለም አርቲዛናል እኛም ሀገር አለ የተለያየ ሀገራቶች በሙሉ አለ እና የጣሊያን አርቲዛናል ደግሞ በጣም ነው የሚገርሙ ግን የነዚህን እጅግ አደንቅላቸዋለሁ ዘወይ የሚያበረታቱበትን እንዲሁም ደግሞ የተለያየ ሾፕ ላይ ሆነው የሚሰጣቸው ፕራይስ እኔ ራሱ በጣም የሚገርማችሁ ሻጭ ክፍል ስለነበርኩኝ የአርቲዛናል እቃዎች ለመሸጥ ቆሜ አፌን ነው በእጄ ጫንኩት በጣም የፈለግነውን ፕራይስ ብናደርግላቸው ሰዎች ለማበረታታት ትንሽ እየሳጥን ምናምን እንደዚህ 1000 ብር ስንላቸው ይገዛሉ አሁን እንግዲህ ለስድስተኛ ነው እየቆጠራችሁ ነው አሁንም ደግሞ ፏፏቴ እዚህ ጋር ከ1591 ይላል እንግዲህ የተያያዘ ስም አለው አንበሳ ከላይ አለ ያገራቸው ባንዲራ አለ ይሄው በጣም ነው የሚገርመው በእውነት በጣም ነው የምትደነቁት ፏፏቴ የትም ቦታ ሄዳችሁ አንዱን የከተማዋ ውበት ከሆነው ክፍል ማለት ነው በጣም ነው የሚያምረው እንግዲህ እንቀጥላለን ሰዎችም እንደምታዩቸው ነው እኛ እንግዲህ መኪናችን ያቆምንበት በዚህ ሳይድ ነው ወደዛ እንሄዳለን ማለት ነው እውነት ለመናገር በጣም ወድጄዋለሁ እናንተም አትሊስት በዚህ ቪዲዮ በጣም እየተዝናናችሁ እንደሆነ ተስፋ አደርጋለሁ ሆፕሊ ነው የሚባለው በእንግሊዘኛ so we gonna go to the city የቅድም ያልኳችሁ ቦታ ላይ አሁን እንሄዳለን ኩኩ ይታያል ይሄንን ጉብኝት ያዘጋጀችልን እህታችን ነች